አላችሁ እኔ ያለሁላችሁ እግዚአብሔር ይመስገን። እንዴት ናችሁ? ሁሉ ሰላም ይመስገን። እኔ ሁሉም ሰላም ነው አለሁላችሁ። ስራ ጤና ሁሉም እንዴት ይዟችኋል? ሁሉ ሰላም እኔ ካለው እኔ እግዚአብሔር ይመስገን ደህና ነኝ። ውዶቼ፣ ቅመሞቼ፣ ማሮቼ እንዴት ናችሁልኝ? ሁላችሁም ሰላም ናችሁ? ስራ ጤና ሙቀቱ እንዴት ይዟችኋል? እኔ ያለሁላችሁ ይመስገነው። ይኸውላችሁ እዚህ ጋር እንደተለመደው ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንዳይቀር እና ማለት ነው። እዚህ ጋር ምን መኮረኒ በሸሜል እየሰራው ነበረ እና እዚህ ጋር ዶሮዬን ከተፍ አረኳት። ያው እንደተለመደው ውሃውን መጥቶ ምናምን ካለ በኋላ እንዳያችሁት ሽንኩርቴን ጨመርኩ። እዚህ ጋር እያማሰልኩት ነው። ዛሬ ደግሞ ካሜራማን ነበረኝ እና ባሪፉ ተቀረጸላችሁ ብዬ ተስፋ አደርጋለሁ። ምርጥ ካሜራማን ነበረኝ። ያው ደሞዝ ስትከራከረኝ ነበር እንጂ ክፍያ ታውቃላችሁ። አቤት መድኃኒዓለም። እና አንድ ቆምጬ አጋጥማኝ በቃ ትከራከረኛለች እላችኋለሁ ለዋጋው። ወይኔ በላያችላችኋል። እና እንደዚህ አድርጌ ሽንኩርቴን እስኪ በስል አመስ እያደረኩት ነው እላችኋለሁ። እና ማሰልኩት እና እዚህ ጋር ደግሞ ፓስታዬን እያየሁት ነው። በሰለ አልበሰለም፣ ውሃለው የለውም ምናምን። ምርጥ ባለሙያ እኮ ነኝ እናንተ። እኔን የሚያገባኝ ባልታደለው ግን እዚህ ጋር ደግሞ ደረገብኝና እንትን ምንድነው የሚባለው በእኛ የገበታ ቅቤ የጨመርኩበት ነበር። ትንሽ ዘይት ይፈልጋል። እኛ ቤት ዘይት አይወዱም። አለ ዘይት ነበረ ዶሮውን እንትን ያልኩት፣ ለዛ ነው የጨመርኩት። ዘይት ከጨመራችሁ አያስፈልግም። እና እላችኋለሁ ውዶቼ፣ ማሮቼ፣ ጨው ነው እዚህ ጋር ጨው። ያ እንግዲህ ዋና የምግብ ጣዕም እንትን የሚታወቀው በጨው ነው። እና ጨውን ጨመርኩ። ከዛ ይሄ ደግሞ ባራት ሰባ ይባላል በአረብኛ። በእኛ ግን ያው 7 አይነት ቅመሞች የተቀላቀሉ ማለት ነው። እዚህ ጋርም እንደዛው የእንድ ቅመም ምናምን በቃ ደስ የሚል ቅመም ነው ይሄም። እዚህ ጋር ደግሞ ትንሽዬ እርድ ስለምወድ እርድ አቤት ሱስ ነው የሚሆንብኝ። ማልጨምረው ቅመም የለም። ደስ ያላችሁን ቅመም ያላችሁን ያጣፍጣል የምትሉትን ጨምሩ። እዚህ ጋር ደግሞ ኩዝበራ እኛ ጋር ምን ይላል መሰላችሁ? የመሶብላ ፍሬ ነው የሚባለው። ዳቦ ውስጥ ምናምን የሚጨመረው ማለት ነው። የመሶብላ ፍሬ። እዚህ ጋር ደግሞ ማጂ ዱቄቱ ነው የተጠቀምኩት። ማጂ ነው፣ ሌላ ነገር እንዳይመስላችሁ። እዚህ ጋር ደግሞ አመስ አቤት ቅድም ብያችኋለሁ። እኔን የሚያገባኝ ባል ምርጥ ባል ፈልጉልኝ ደግሞ። እሺ ምርጥ ስላችሁ ሀብታም ምናምን እንዴ ከዚህ ከመዳም ገማም የሚያወጣኝ ባል። እዚህ ጋር ደግሞ ፍልፍል ምለው አቤት። ይሄን ነገር ደግሞ እንዴት እንደምወደው ጥሎብኝ። ፍቅሩ ልዩ ነው። ፍቅሩ አልኳችሁ። በፍቅር ነው እኔ የምወደው ይሄን ማለት ነው። እናንተን አላቅም። እኔ በፍቅር ነው የምወደው። የምር በጣም ነው የምወደው። ይመቸኛል። በቃ ደስ ይለኛል ብታዩ። እና ቅድም ቪዲዮን ሰርቼ ማለት ነው አፕዴት አድርጌ የምር ምን እንደረሳው ታውቃላችሁ? ድምጽ ሳላስገባ ባዶ ለቅቄላችሁ ነበር። ባዶ ማለት ነው። እዚህ ጋር ስታስለፈልፈኝ ነበረች ምናምን ማለት ነው። በቃ የሷን ድምጽ ምናምን ስትጠጡት ሁሉ ነበረ። ግን በቃ ደረስኩላችሁ። እኔ እህታችሁ በቃ ነቃው። ስነቃ እንትን አላልኩም። እዚህ ጋር ደግሞ የሆነ ቅመም አነሰኝና ጨመር አደረኩበት። እና ፓስታዬን ደግሞ ያት እንዴት ትክ እንደምትል ማለት ነው። አትመጭም? እዚህ ጋር ደግሞ ፓፕሪካ ጨመርኩበት። የሚያቃጥለው አይደለም፣ የሚጣፍጠውን ፓፕሪካ ነው የጨመርኩበት፣ ጣፋጭ። እና እላችኋለሁ ውዶቼ፣ ማሮቼ፣ ቅመሞቼ፣ ፍቅሮቼ ደግሞ እንደተለመደው ሼር ቢሊንክ አላልኩም እንደ ቲክቶክ የሚመጣ ይደረጋል እና ልምድ ሆኖብኝ ነው ከነሱ ኮርጄ ነው። እና እዚህ ጋር በደንብ አማሰልኩት፣ አዋህድኩት ማለት ነው። በሰልኝ ቅመሞቹ በደንብ መዋሃድ አለባቸው። ከዛ ነጭ ሽንኩርት የተፈጨች ደስ ያላችሁን አይል ፍሬ
እኔ 2 ነው 3 ፍሬ ነው የተጠቀምኩት ማለት ነው። የሚበቃችሁን አይደል? እኔ ትንሽ ነው የምሰራው ለብዙ ሰው ስላልሆነ ትንሽ ነው የሰራሁት ማለት ነው። ለዛ እናንተ ደግሞ የምትፈልጉትን አይል መስራት ትችላላችሁ። እና እዚህ ጋር አሁንም ፓስታ ይታያል። እንፋሎቱን ይዩት። ከዛ አሁንም ወደ ማማሰል እንዳይዝብኝ እኮ ነው። በደረቁ ነው ማማሰለው። ውሃ ምናምን እኔ አልጨምርበትም። ምክንያቱም ዶሮውን እንትን ይለዋል ያጠነዘዋል ነው ያጠነዘዋል። ለዛ ውሃ አልጨምርበትም። እንትኑ ላይ ሱቁ ላይ ዝም ብዬ ነው ማማሰለው ማለት ነው። ማሳ አድርጌ እንዳይዝብኝ እንዳይቃጠልብኝ ማለት ነው። ክሬም ስለሚጨምር እንትን ይልብኛል ማለት ነው። እዚህ ጋር ደግሞ እየተቀመሰ ነው ማብሰሉና ለማብሰሉ። ያው በእጅ ያነሳሁት ጓንት ስለለበስኩ ነው። ጓንት ለብሼ ስለነበረ ለዛ ነው በእጅ ያነሳሁት። መሳ አረኩት እላችኋለሁ። በነገራችን አሁን ራሱ እራት የሰራው ነው ነጊዞ አይደል? አሱሪ የሰራው ነው ግን አይመችም። አሁን ደግሞ ለመቅረጽ ብቻዬን አይደለም። አስሬ ሲመጡ ሲወጡ በኋላ ብታስይዙኝስ ወደ ሀገሬ ብገባስ ለእናንተ ብዬ። እዚህ ጋር ደግሞ ሄል ምን ነበረ በእኛ የሚባለው? ወይኔ ሄል ምን ነበር? የምታውቁት አስቀምጦልኝ ኮሜንት ላይ ስሙ ረሳሁት። እኛ ጋር የዶሮ ቅመም ጋር ምናምን ይሸጣል እና የሱ ስም ጠፋብኝ፣ የሄል ስም ጠፋብኝ። እውነት ግን ሳካብድ አይደለም። እኔ ኢትዮጵያ ራሱ ስሙ አይገባኝም። ኢትዮጵያ እያለሁ ራሱ የዚህ ነገር ማለት ነው የምር። ለዛ ነው ጨው አነሰኝ ጨመርኩበት። ጨው እኮ በቃ ጨው ነች። ምንም ካለ እሷ ምግብ ራሱ ምንም አይል ቅመም ብትጨምሩ አይጣፍጥም ካለ ጨው። እንዴ ማን እንደ ጨው እናቴ እንዴ እሷ ነች በቃ የምግቡ የቅመም ሁሉ እንትን የቅመም ሁሉ ቅመም ጨው ነች በቃ። ለጠመጠን ይደረግና ይጨመርበታል እና እላችኋለሁ ውዶቼ። ግን ሙቀቱ እንዴት ይዟችኋል? ረበስ ይላስ። እዚህ ጋር ደግሞ ሳላስበው እኔን አስገባች። እዚህ ጋር ምን ጨምሬ መሰላችሁ? ሳላስበው ቆርጬ አውጥቼ ነው እንትን ጅብነ ትልካስ የካሰውን ጅብነ ጨምሬ ነው ሳላስበው ቆርጬ አወጣሁት። ምንም ማድረግ አልችልም። ቆርጬ ጣልኩት እኔኑም ጭምር ማለት ነው። እዚህ ጋር አስገብታኝ ስታስለፈልፈኝ ነው እኮ ደግሞ። ይሄ ደግሞ ክሬም መጠበቅ ያሳየዋቸው ነው። ለማታውቁኝ የኔው ነኝ። እሺ እኔ ማብራት ካሳውን ፊጣ እባላለሁ። እሺ ለማታውቁኝ ፍቅር የሆንኩልሽ ነኝ ደግሞ። እሺ ሰምታችሁኛል። እና መሳቅ መጫወት ነው ስራዬ በቃ። ጥርሴ አይከደንም። ይኸውላችሁ ክሬም ጨመርኩበት በቃ ምን እንደሚመስል አቤት። በማንኪያም ብሉ ነው የሚያሰኘው። ሽታው ምናምን እንዴት ደስ እንደሚል አትጠይቁኝ። በጣም ነው ደስ የሚለው የምር። እና እዚህ ጋር አበሰልኩት። በሰለ ትላላችሁ። ቲክ ይቀመጣል እንግዲህ ለተወሰነ ሰዓት ተንተክትኩ እስኪያል እንትን እስኪል ማለት ነው። እና እዚህ ጋር ደግሞ አበቃና ይኸውላችሁ እዚህ ጋር ድርድር ነው። ወደ ድርዳሩ ወደ ጉዝጋዞ መጣው። ትንሽ ክሬም ከስራ አረኩኝና የቅድሙን ክሬም ማለት ነው በጣም የሚገዛውን ጨመርኩበትና ከዛ ምንድነው ፓስታዬን ጉዝጉዝበታለሁ። ከዛ እንደዚህ ጉዝጉዝ ታደርጋላችሁ። እንዳታወፍሩ። ከወፈረ አይጣፍጥም። ሳሳ ብሎ ስል ይጣፍጣል። በቃ ሲወፍር በቃ እንትን ይላል፣ ያስጠላል። የምር አይጣፍጥም። እኔ እንደዛ ነው የምወደው። ብቻ አላውቅም። እኔ ማወፍር ነበር ድሮ። ከዛ ሲስተር እዚህ አለች አንድ ለፍላፊ፣ አንቺ አይጣፍጥም ሲበዛ ምናምን ትለኛለች። ከዛ ማሳነስ ጀመርኩ። ከዛ የሰራሁትን እንዳለ ግልብጥ። ለማን አባቱ ይቀራል? ለማን አባቱ ብላችሁ ነው እንዴ? ለማን አባቱ ይቀራል? እኔ ሰርቼ ደክሜ ለፍቼ ከዛ እንደው ጥራጊ ራሱ መቅረት የለበትም አልኩና አይሄው እንዳለ ጨመርኩበት። ግልብጥ። ወይኔ ማየኩሽና ላይሽም ትያለሽ። እና እንደዚህ አድርጌ ገለበጥኩና
ከዛ ከላይ ደግሞ ምን ጨምርበታለሁ መሰላችሁ? ቆይ ታዩታላችሁ ምን እንደምጨምርበት። አምርም ያስጨፍረኛል ደግሞ እኮ አንዳንዴ ሾጥ ሲያደርገኝ ማለት ነው። ከዛ ይሄውና ደግሞ መዝሪላ ጅብነት መዝሪላ ይጨመርበታል። ጭምር 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 ይደረጋል። ጭምር 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 ይደረግበታል። ከዛ ጨመርኩበት እንዲይዝልኝ ነው መሀል ላይ እሺ የጨመርኩት ትንሽ ማለት ነው። ከዛ አሁንም ፓስታውን ከላይ አድርግበታለሁ ማለት ነው። ሙሉውን ሸፍንበታለሁ ከላይ አድርጌ። አያችሁት? ስጋው መታየት የለበትም ሽፍን እስኪል ማለት ነው። በኋላ ቆርሳችሁ ወይ ደግሞ ለማንሳት እንድመቻችሁ ማለት ነው። ከዛ እንደዚህ አድርጌ ጨመርኩ የሚበቃውን አይል ማለት ነው። ቅድም ብያችኋለሁ ከላይ መብዛት የለበትም ከታችም መብዛትም ማነስም የለበትም። በልኩ አድርጋችሁ ማለት ነው። በሚያምር ሁኔታ አድርጋችሁ መስራት። እሺ ማሮቼ እንደምትወዱት ተስፋ አድርጋለሁ። ያምራል ሰርቼ ይጣፍጣል ምናምን ብላችሁ እንደምታመሰግኑኝ እንትን እላለሁ። እዚህ ጋር ደግሞ ክሬሙን ጨመርኩ። የቀድሞውን ክሬም ራሱ ማለት ነው። ከዛ ጨመርኩበት እንዳለ ማለት ነው። እንዳለ አይደለም በቃ የሚበቃኝን አይል ማለት ነው። ሞልቼም ሳይሆን በቃ ከዛ ከላይ ምን ጨምርበታለሁ? አሁንም እንትኑ ማለት ነው አነሰኝና ደግሞ ትንሽ አልበቃኝም፣ ለእይታ አልማረከኝም ማለት ነው። እዚህ ጋር ጨመርኩ። ከዛም እኔ በነገራችን ላይ ሁሉን ነገር እንደዚህ ሰፍሬ ምናምን አይሆንልኝም። እንደዚሁ እንደሚበቃኝ ፊቴን ይወት ብዬ እኮ ነው። ያው ምግቡን ብቻ ከምታዩ እኔን ምቺ ማንኔ ምናምን ከምትለኝ ፊቴንም ምግቤ ብቻ ሳይሆን ፊቴም ያምራል በምለው ትላለችው። ከዛ ጁብነ መዝሪላ ጨመርኩበት። አሁንም ከላይ ማለት ነው መጨረሻ ላይ ንስ ታረጉና ጨመር ታረጉበታላችሁ። ከዛ ዋው ነው የምር። ይሄው ምሳዬን በበላሁት አሁን ያስገሳኛል። የምር ሞክሩት። በጣም ቀላል ነው፣ ሰዓት አይወስድም። በተለይ በቃ ፈጣኝ ምሳ ምናምን መስራት ሲደብራችሁ ማለት ነው። ወደ ቀለል ያለ ነገር ዛሬ ምን ሰርቼ ልገላገል ምናስባችሁ ማለት ነው። እና እኛ ቤት በብዛት ሰንዶች ነው የምሰራው እንደምታውቁት ማለት ነው። እንደዛ አይነት ነገር ነው እንጂ ሩዝ በስጋ ሩዝ በዶሮ ምናምን አይመቻቸውም፣ አይወዱም። ለዛ አልሰራውም። አንዳንዴ ነው እላችኋለሁ። እንደዚህ አድርጌ ጨረስኩ። ይኸው እዚህ ጋር ደግሞ አቤት ፎረን ውስጥ ይሁት ስንተከተክ 25-30 ደቂቃ ምናምን መሰለኝ ያቆየሁት። ሰዓት አልያዝኩም። ያው እንደዚህ እንዳይቃጠልባችሁ እንደዚህ በቃ የሚያምር ከለር ሲያወጣ ታጠፋላችሁ፣ ከዛ ታወጣላችሁ፣ ከዛ ትበላላችሁ ማለት ነው። ይመቻችሁ። የተባረከ ምግብ ይሁንላችሁ። እወዳችኋለሁ፣ አከብራችኋለሁ። የመዳም ሞቼ ሁላችሁ